የንታኮ እንደዚህ የቃል እግዚአብሔር እንትን አላቸው ይባላል። ለምን አይሰጡንም? እኛ ለምን አንጠይቃቸው ብለን ተመካከልን። ሶስታችን ዘራፊዎች ማለት። ሌላው በቅርብ ታገኝ ይገኛል። አንዷ ግን ምንም አትገኝም። በቃ አንዷ ግን ምንም አትገኝም አሉና መጨረሻ ላይ ሰዓት ግን እንደዚህ ስንል አየናት ማለት ነው። ያቺ ያሉት ማለት ይሰወራል እንደሚባል አይ ሰው ካየ ይሰወራል። መቼም ያን ጊዜ የሚነገረው ተአምር እኮ ነው። እንጨት እኮ ነው ይሰወራል ይባላል። የእግዚአብሔር ስጦታ ብትናገረው ነውር የለውም። የንታኮ እንደዚህ የቃል እግዚአብሔር እንትን አላቸው ይባላል። ለምን አይሰጡንም? ምን ሊያደርጉት ነው? ከልጆቻቸው የበለጠ ምን የቃል እግዚአብሔር የሚገልጽ አላለ? ቃል እግዚአብሔር በበለጠ የሚገልጽ አላቸው ይባላል። የንታ ለምን ከኛ የበለጠ ምን ሊያደርጉት ነው? እኛ ልጆቻቸው ነን። እኛ ለምን አንጠይቃቸው ብለን ተመካከልን። ሶስታችን ዘራፊዎች ማለት ሄድንና የንታ ብለን አንድ ቁመን በቃ አንድ አብዮት አለን ያልናቸው በለም ምን ፈልጋችሁ ነው ልክስክስ አሉ። እኔ በጣም ይወዱኝ ነበር። በጣም ወዱ እኔ ተናገር ነው ብለውኛል። እነሱ ደግሞ ይተባረክና አብርሃ በጣም ስለሚወዱኝ እርሰው ነው የሚናገሩ፣ አንተ ነው የምትናገረው አለ። እሺ የንታ አቤት እኛ ልጆች ሆነን በጣም የመጨረሻ የበክሩ ልጆች እኛ ነን። ስለዚህ እኛ ልመና ላቀርብ ነው የመጣ ነው። ምንድነው መድኃኒት የቃል እግዚአብሔር የሚገልጽ መድኃኒት አለውት። እኛ ዘራፊዎች ነን። የሰው ሙያ ይዘን የምንወጣ ነን። ተዋሉ ሳቸው ደግሞ በቃ እንትን አሉና ማን ነገራቸው እንዴ? ምን ይደበቃል? እንኳን አባታችን ሌላ ምን እንዴት ይደበቃል አልናቸውና ከዛ በኋላ አይ ልጄ ነገሩ ትክክል ነው ምንም አል ነበረ። ግን ከሚገርማችሁ ሌላው በቅርብ ታገኝ ይገኛል። አንዷ ግን ምንም አትገኝም። በቃ አንዷ ግን ምንም አትገኝም። ይንገሩንና እኛ ከእግዚአብሔር ከረዳን እንፈልጋለን። ምን የተገኘው ተገኝቷል፣ ያልተገኘ ደግሞ ይንገሩንና አልናቸው ማለት ተማር እኮ ካሰበ እኮ ወላዲተ አምላክ አይተኛም እኮ። አንደኛ እንቅልፍ የሚባል የለውም፣ እረፍት የሚባልም የለውም። ተማር እኮ የተማር ተፈጥሮ እኮ በእውነት ከሚገርማችሁ በእውነት እንደተማር እኮ እንትን የለም። ያ የነገሩን ቦታ ወንዝ ነው። በዚህ በጣም ወንዝ ከላይ ጀምሮ እንደዚህ ይወጣል። ከዚያ በኋላ እንትኑ እንጨቶቹ በሙሉ ወንዙ የያዙት እነሱ እንጨቱ ነው የያዘው ማለት። አንተ እዚያ እኮ አለ እኮ ያ እንጨት እኮ እዛ እኮ አይጠፋም እኮ። ጠዋት እስከ ማታ ስንፈልግ ምንም ማግኘት አልቻለም። መጨረሻ ላይ ሰዓት ግን እንደዚህ ስንል አየናት ማለት ነው። ያቺ ያሉት ማለት አለች ተመለስን። አይንታ አገኘን እኮ የት እንደዚህ ወይ እናንተ ሲሄዱ እሳቸውና አንድ ልጅ ህፃን ልጅ ነው ይዘው የሚሄዱት። ከዛ በኋላ እሳቸውም ከሱ ጋር አይነጋገሩም፣ እሱም ከእሳቸው ጋር አይነጋገርም። ዝም ብለው ነው የሚሄዱ። ይዘዋት መጡ። 7 ቀን ሱባኤ ማለት ነው። እዛ መንበር ላይ ታች ነው የሚቀመጠው። ልክ ሀበነ ነበር ሲባል 7 ቀን ሲሆን እንዳለ ወደ ላይ ነቶ ቀዝም ብሎ እንትን አለ። ከዛ በኋላ ግጥም እኛ ደግሞ ሶስታችን ማለት ከዛ በኋላ ቃል እግዚአብሔር በእውነት ከሚገርማችሁ አበላሸ ነው። አሁን ግን አበላሸ ነው። አሁን ይሄ እንትን ነበረው ህርመት ነበረው። ከሚገርማችሁ የማይበላ የማይጠጣ ነበር። አሁን እዚህ የድራፍት ሰዎች ሆነን ቀረን ማለት በጣም ያሳዝን ማለት የማይነኩ ነገሮች ነበሩ ማለት እነ ጎመን እነ ስንዴ እነዚህ እነ በቆሎ እነ እንትኑ አይነኩም ነበር ማለት። አሁን ዳጉሳና ገብስ ብቻ ነበር ስንጠጣ። ከዛ በኋላ ያ ይተባረክ ከትምህርቱ በተጨማሪ ራእይ ገለጽለትና ኃይለ ሥላሴ ያለ ዝም ብሎ እሳቸው ቆጮላ ተማር ቆጮላ ኃይለ ሥላሴ ትምህርቱ በሙሉ ክፍል ነው። ስምም ያስጠራ ድጓ ስለሆነ ድጓ ተማራለ። እዛ ወጀመ ወረፈታ ይተባረክ ደግሞ ያ አብርሃም ወንድሜ ደግሞ አንተ የበሬ ነጋዴ ነው የምትሆነው፣ በሬ ነጋዴ ነህ አንተ ይለዋል። እሱ ወዲያውን ወጣ። በጣም ሀብታም ነው። አሁን የበሬ ነጋዴ ዋና የበሬ ነጋዴ ሆኖ ባለ ሀብት ነው። አሁንም እንገናኛለን። አሁን የንታ በቃ እኔ አሁን ድጓ አመራለሁ። አንድ ጥያቄ ሲጋ ማነሳዋለኝ። እንደሚታወቀው የሊቃውንቱ ጥበብ ብዙ ሰው ጥንቁልና ነው እያለ ያጣጥለዋል። እርሶ ደግሞ እንደነገሩ አንዱን ጭራሽ ትንቢት ተናጋሪ ያደረገው ለእናንተም ደግሞ ዕውቀት ይባስገልጥላችሁና ይህ ነገር ሙሉ ለሙሉ ጥንቁልና ነው ወይስ ጥበብ ነው? የለም ምን መሰለህ አሁን ዝም ብሎ ጥንቁልና ዲያብሎስን አምነህ
ወይ ደግሞ ሌላ ነገር የምታደርገው በክህደት ሰይጣን ሳትክድ ዝም ብሎ በጥንቆላ በዚህ በእንትና ያለ ማርሰኛ ምናምን የሚደረግ ነገር ጥንቁልና ነው። ይህ እኮ ምን መሰለ ጸሎት እኮ ነው። አሁን እኮ እነዚህ እግዚአብሔርን አምነው እግዚአብሔር ቸራ ብሎ አውለን ብሎ ያንን በቃ ባከል ተማሩ ግለጽልኝ ብሎ የሚለሙት አሁን ከሚገ ጸሎቱ አሁን እኔ በጣም ይወዱ ስለነበረ እነሱ አብርሃና ይትባረክ አይጸልም። እኔ ግን ጸልይ አንተ ይሉኛል። ራእይ ዮሐንስማ ከምዕራፍ 1 እስከ 10 ማለት ነው አንተ ድገም ይሉኛል። እሳቸው ዳዊት ይደግማል አይደል? እኔ ደግሞ ራእይ ዮሐንስ ነው። ራእይ ዮሐንስ ከምዕራፍ 1 እስከ 10 ምዕራፍ 10 ማለት ነው። አንድ አሁን አረሳት ማለት ንሳአ ወብላአ ወለትምረራ ለከርስከ ወውስተ አፉከ ጥምተ ለትኩንከ የምትላለች ንሳአ ወብላአ ወለትምረራ ለከርስከ ወውስተ አፉከ ጥምተ ለትኩንከ። ይህ እኮ ጸሎት እኮ ነው። ከእግዚአብሔር ጋር እኮ ነው የሚገናኘው እንጂ ከአምልኮ ባዕድ አይገናኝም ማለት ነው። ስለዚህ ይህንን የአባቶቻችን ጸሎት እኮ በብቃት በተመስጦ እግዚአብሔር በማመን የሚያደርጉት ጸሎት ነው እንጂ ጥንቆላ አይደለም። ይሄ ማለት ጥንቆላ ሌላ ነው። የአምልኮ ባዕድ ሰይጣንን አምኖ እነሱ በቃ መልክዓ ዲያብሎስ የሚባል እኮ አሁን መልክዓ ዲያብሎስ ለመሆን አለ እንደዚህ ይላሉ ማለት ግን ይህንን ክህደት ማለት ነው።